Today we're going to learn about modal verbs. Modal verbs የምንላቸው ረዳት ግስ ወይም ደግሞ helping verb የምንላቸው ናቸው። ከቨርብ በፊት ከሜን ቨርቡ በፊት የሚመጡ ሜን ቨርቡን ሄልፕ የሚያግዙ ግሶች ሞዳል ቨርብስ ይባላሉ። እነዚህም should, would, can, could, may, might and so on. So ሁሉንም አንድ በአንድ የምናያቸው ይሆናል። ለዛሬ የምናየው should የሚለውን ነው። ዛሬ የምናየው ሞዳል ቨርብስ should ነው። shouldን የምንጠቀመው ለአድቫይስ ለመስጠት ሪከመንድ ለማድረግ አንድ ነገርን ግዴታ ያልሆነን ነገር ግን እንደ አድቫይስ ሰዎች እንዲጠቀሙበት እኛ አድቫይስ የምንሰጥ ከሆነ እነሱም ለኛ አድቫይስ የሚሰጡን ከሆነ should የሚለው ሞዳል ቨርብስ እንጠቀማለን ማለት ነው። should አድቫይስ ምንድነው ካልን አድቫይስ ማለት ምክር ማለት ነው። ምክር የምንሰጥ ከሆነ ምክር የምንቀበል ከሆነ በሴንቴንስ ውስጥ should የሚለውን ሄልፒንግ ቨርብ አስገብተን መናገር እንችላለን ማለት ነው። ለምሳሌ ናገረው ወይ ደግሞ ፎርማቱ ምንድነው ብለን ካልን መጀመሪያ ሳብጀክት ነው የሚመጣው ከዛ should የሚለውን ቃል እናስገባለን ከዛ ደግሞ ቤዝ ቨርብ ወይም ደግሞ ሜን ቨርቡን እናስገባለን ማለት ነው። for example you should study ማጥናት አለብህ ይገባሃል ብለን የምንናገር ከሆነ ማጥናት አለብህ አለበለዚያ ትወድቃለህ የሚለውን ለመናገር ስንፈልግ ካላጠና ትወድቃለህ ማጥናት አለብህ የሚለውን እንዲያጠና ምክር የምንሰጥ ከሆነ ሪከመንድ ሰጀስት የምናደርግ ከሆነ should የሚለውን ቃል እንናገራለን ማለት ነው። ስለዚህ አሁን ለምሳሌ በዚህ ሴንቴንስ ውስጥ should የምትለዋ እንደ ሄልፒንግ ቨርብ ናት። study የሚለው ደግሞ እንደ ሜን ቨርብ ሆኖ you should study hard። ለምሳሌ አንድ ሰው ታሞ ብታዩት you should go to hospital, you should see your doctor